ቅድስት ድንግል ማርያም በኩል ወደ ኢየሱስ ወደ ልጇ መቅረብ እንደሚቻል እንጂ በኢየሱስ በኩል እንደሆነ ወደ እግዚአብሔር የሚቀርበው አልተማርንም። 81 ላይ ግን ቁጭ ብሏል መጽሐፉ ቃሉ 2006 ላይ የነበረኝ 81 ነው። 81 ላይ ሳነባው በስሜ የምትለምኑትን ሁሉ እኔ አደርገዋለሁ ይላል። በስሜ እንዴት በስሜ በማርያም ስም ብናደርግስ አታደርግም? ስለዚህ ስህተት ውስጥ እንዳለው እኔ ብቻ አይደለሁም መላው የሀገራችን ሕዝብ የሚያምነው ነበር። እኔ ማምነው በማርያም በኩል ነው። ጸበል ጸድቅ በማቅረብ በማርያም በኩል ወደ እግዚአብሔር ማንኛውንም ነገር ልመና በል፣ ጸሎት በል፣ አስራት በኩራት በል፣ ስጦታ በል፣ መባ በል፣ የክርስትና ልጅ በል፣ ጿፍ በል፣ ዕጣኑ በለው፣ ዘቢቡ በለው፣ ጃንጥላው በለው፣ መጋረጃው በለው፣ ቤተክርስቲያኑ በለው የሚሆነው በሙሉ በጻድቃን በሰማዕታት በኩል ሆኖ ኢየሱስ ክርስቶስ እንደሚቀበል የተማርነው። መጽሐፉ ግን የምታደርጉትን ሁሉ በስሜ አድርጉ ይላል። ስሙ ደግሞ ኢየሱስ ነው። ስሙ ደግሞ ኢየሱስ ነው። ቆላስይስ ምዕራፍ 3:17 ደግሞ በቃልም ቢሆን በሥራም ቢሆን በጌታ በኢየሱስም አድርጉት ይላል። አድርጉት። ከዚያ በኋላ የልብ አይነት ተከፈተ። ከዚያ በኋላ ትምህርቴ በሙሉ እንደ መጽሐፍ ቅዱስ ሆነ። ከዛ በፊት ገድሉን አንብበን ነበር የምንሰብከው። በአምስት ከሆነ በአምስት ያለው አቦ ነው። የአቦን ገድል አንብቤ ሰብካለሁ። በ21 ከሆነ ተራዬ በ21 ታምረ ማርያምን አንብቤ ሰብካለሁ። በ6 ከሆነ የአርሴማን ገድል አንብቤ ሰብካለሁ። በ24 ከሆነ የተክለ ሃይማኖትን ገድል ታምር አንብቤ ሰብካለሁ። መጽሐፍ ቅዱስ ለማንበብ እድሉም የለም አይቻልም። ከ1 እስከ 30 አንበበ ገድል ድርሳን አንበበ ነው የምሰብከው። እንደውም ደብል ነው እኮ ራሱ ታቦታቱ እኮ ደብል ዛሬ ዮሐንስ ነው፣ ዛሬ ማርያም ነው፣ ዛሬ ጊዮርጊስ ነው፣ ዛሬ ተክለ ሃይማኖት ነው፣ ዛሬ መርቆሬዎስ ነው፣ ዛሬ ዘብር ገብርኤል ነው፣ ዛሬ እገሌ ነው ተብሎ በእለቱ ያለውን የእለቱን ታቦቱ የነገሰበትን የእለቱን ቀን እንጂ በኢየሱስ ስም ብለህ አጋንንት ማስወጣት፣ በኢየሱስ ስም እግዚአብሔር ሆይ አመሰግንሃለሁ ማለት፣ በኢየሱስ ስም እግዚአብሔር ሆይ ምስጋናችን ተቀበል ማለት እንደዚህ አልነበረም አሳሰቢ። ስለዚህ ያ መንገድ ምንድነው? ሉቃስ ወንጌል ምዕራፍ 1 ላይ ኢየሱስ ትይዋለሽ ያለው ማርያም ራሱ ገብርኤል መጥቶ ማቴዎስ ምዕራፍ 1 ላይ ስሙን ኢየሱስ ትለዋለህ ሕዝቡን ከኃጢአታቸው ያድናቸዋል ማለት መልአኩ ነው እንደዚህ ያለው። ግን ፊደል ነው ስናነበው እግዚአብሔር መንፈሱን ካለቀቀልህ ታነበዋለህ እኮ። ትጸንሲ ወትወልዲ ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ተብሎ እኮ ተጽፏል። ግን ይሄንን ለማለት መንፈስ ቅዱስ ያስፈልጋል። ማንም በጌታ ካልሆነ ኢየሱስ ጌታ ማለት አይቻልም። አንደኛ ቆሮንቶስ ምዕራፍ 12 ላይ ኢየሱስ ክርስቶስ ጌታ ነው ማለት አይቻልም። አብ ከሳበው በቀር እኮ አለ ወደኔ ሊመጣ የሚችል ማንም የለም ነው የሚለው። ሌላው ለጴጥሮስ ስጋና ደም አልገለጠልህም። ትምህርቶቻችን በሙሉ በስጋና በደም የተመሰረቱ ነበሩ ከዛ በፊት እና መጽሐፍ ቅዱስን ስታነብ ግን እግዚአብሔር ሲረዳህ መንፈሱን ሲያፈስልህ ኢየሱስ ጌታ መሆኑን ትመሰክራለህ። አሁን እኮ ኢየሱስ ጌታ ነው ብለህ 3 የአውደ ምሕረት ላይ በትናገር አውርደው ነው እንደ ኳስ የሚመቱ። አይቻልም። እግዚአብሔር ደግሞ ምን አለ? ይሰግድ ኩሉ ብርክ በሰማይና በምድር ከምድር በታች ያለ ፍጥረት ሁሉ በኢየሱስ ስም ይንበረከካሉ ነው የሚለው። ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ ነው ብሎ ይመሰክራሉ። እኛ እኮ ይህንን እንዳንል አይፈቅድም ነበር። እዛ ሳለው አይፈቅድም። ትምህርቱ ገርሉ አይፈቅድልህም። ይህንን ለማለት ሰዓቱ አይፈቅድልህም። ሰዓት የለህም። የዕለቷን የቀኗንም ታስተምር ኢየሱስ ድጓው ጾመ ድጓው ዜማው ሙኑ በዚህ በገርላቱ እንትን የተዋቀረ ነው። አሁን ለምሳሌ ዛሬ